ሰላም የዩቲዩብ ተከታታዮቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንኳን አደረሳችሁ ለእመቤታችን ክብረ በዓል። እንግዲህ ዛሬ ሙሉን ፕሮግራም የምናደርገው ስለ እመቤታችን በተለያዩ ሰባኪያን የተሰበኩትን የተነገሩትን ለኛም ትምህርት ይሆነናልና እሱን ነው በተከታታይ የምናየው። እንደተለመደው ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ። ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን እመቤታችን ጻድቃንንም ትቀበላለች፣ እኛን ውሾችንም ትቀበላለች። ኦፍ እሴት መንሃ ኢታስቆርሪ ለአድኅኖቴ ስመሪ ይላታል አባ ጊዮርጊስ። ማንንም የማትጸየፊ ንጽሕት እግዚአብሔርን የሚመስል መልክ ያለሽ የእመቤታችን መልኳ የአምላክን መልክ ይመስላል የተባለ አንዱ ቸርነቷ ነው። ርኅርኅት መሆኗ በፍጹም ቸርነት እግዚአብሔርን ትመስለዋለች። በጣም ጭምት በጣም ዝም ያለች ናት እመቤታችን። ጌታ ኢየሱስን ሳትወልደው በፊትም ትውፊትም እንደሚነግረን በቤተ መቅደስ እንደማደጓም በጣም የተረጋጋች በጣም ዝግ ያለች ያስታውቃል አይደለ? ዝም አባባሏ ምን ያህል ዝምተኛ እንደሆነች መጽሐፍ ቅዱሱ በጣም በግልጽ ነው የነገረን። አምላክን ትወልጃለች ተብላ ጸጥ ነው ያለችው። ኢቭን ለዮሴፍ አልነገረችውም። በቅዱስ ሚካኤል ለዮሴፍ እንኳን ለዛ ነው ዮሴፍ አይቷት ሊተዋት አሰበ አለ። አምላክ ምንድነው? ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለመንግስቱን ፍጻሜ የለውም፣ በያዕቆብ ቤት ላይም ለዘላለም ይነግሳል ተብሎ የተነገረላትን ልጅ እንዲህ ተብሎ ተነግሯት ለዮሴፍ እንኳን አልነገረችውም። በልቧ ይዛው ቁጭ የምትለው እርሷ ግን ይህን ሁሉ ነገር በልቧ ተጠብቀው ነበር። ጃዝ ታደርጋለችና ዝም ያለች በጣም የተረጋጋች ራሷን ለእግዚአብሔር አሳልፋ የሰጠች ናት። ራሷን ለእግዚአብሔር አሳልፋ የሰጠች ናትና ወንድ ስለማላቅ እንዴት ይሆናል በማለቷ ላለማወቅ መወሰኗን ያሳያል። እና በመንፈስ ቅዱስ ጸንሳ ተገኘች እና በመንፈስ ቅዱስ ጸንሳ ተገኘች። እናቱ ማርያምም ለዮሴፍ በጣቸች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ አባ ጊዮርጊስ። ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳል እናት! እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት 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 ልሻለሁ። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ንጽሕት ቅድስት ናት። አባቶቻችንም በተለይ ቅዱስ ያሬድ አቀባ እንከርሰ እማ ይላል። ከእናቷ ማህፀን ጀምሮ ጠበቃት። እንደውም የማቴዎስ ወንጌል አንድምታ ላይ መንፈስ ቅዱስ ለአንጽሖ የሚለውን አነጻት ሲል ኖሮባት አይደለም ከሶስቱ ግብራት ሲከለክላት ነው ይላል። ከሩካቤ ከዘርና ከሰስሎተ ድንግልና። ከሩካቤ ማለት በሩካቤ ከመውለድ አሊያም ደግሞ በወንድ ዘር አሊያም ደግሞ ድንግልናን ከማፍረስ ከነዚህ ከሶስቱ ግብራት ከለከላት ይላል። ሃይማኖተ አበው ዘቅዱስ ሱኑትዮስም እንደዛ ነው የሚለው። እና አነጻት ሲል ጠበቃት ማለት ኖሮባት እንትን አነጻት ማለት ሳይሆን ከሶስቱ ግብራት ከለከላት ሲል ይላል። እና እመቤታችን በእኛ ቤተክርስቲያን ምልዓተ ኃጢአት የሚባል ነገር፣ ርኩሰት የሚባል ነገር፣ አደፍ የሚባል ነገር እሷ የለባትም። እህቴ ወይ ሙሽሮ ያለ የሚለው አልባቲ ነውር የምትባል እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ናት። እና ታዲያ መድኃኒቴ እኮ ብላለች። አዎ መድኃኒቴ ብላለች። መድኃኒቴ ያለችው ግን ኖሮባት ከዘዋል አድኗት ሳይሆን መጠበቅ ራሱ ማዳን፣ ከዚህ ነገር መጠበቅ ራሱ ማዳን ነው። እንግዲህ ያው ከቪዲዮ ብዙ ነገር እንደተማራችሁ ስለእመቤታችን ብዙ እንዳወቃችሁ ተስፋ አደርጋለሁኝ። ቪዲዮውን እንግዲህ ያው ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ሁኑ።